አንዳንዴ እንግሊዘኛ ቋንቋ መናገር እንፈልግና ነገር ግን ያንን ድርጊት መቼ እንደተፈጸመ እያወቅነው ነገር ግን ቋንቋ አጠቃቀም ላይ እንቸገራለን። ያ ደግሞ ምን ይባላል? ኢን እንግሊሽ ቴንስ ይባላል። ቴንስ ደግሞ ምንድነው? ዘ ሪሌሽንሺፕ ቢትዊን አን አክሽን ኤንድ ታይም ድርጊቱ የተፈጸመበትና የጊዜ ግንኙነት ማለት ነው። በጊዜና በድርጊት መካከል ያለው ግንኙነት ምን ይባላል? ቴንስ ይባላል። ዘን 12 ቴንስስ አሉን ኢን እንግሊሽ ላንጉጅ። ነገር ግን ከ12ቱ መካከል ዛሬ ላሳያችሁ የምፈልገው ፕሬዘንት የሚባለውን ፕሬዘንት፣ ፓስት፣ ፊውቸር አለ። በእነዚህ በሶስቱ መካከል ደግሞ አራት ስላላቸው በዛ መካከል አራት ሲኖራቸው 12 ቴንስ ይኖሩናል ማለት ነው። እንግሊሽ ላንጉጃ ማለት በጊዜና በድርጊት መካከል ያለው ግንኙነት የሚያሳዩልን። ለምሳሌ ዛሬ የተፈጸመን የሆነን ነገር ለማውራት ከፈለግን የትኛውን ቴንስ እንጠቀማለን? ፕሬዘንት ማለት እሱ ነው። ያለፈ ከሆነ ደግሞ ምን እንጠቀማለን? ፓስት ይሆናል ማለት ነው። የወደፊት ያለን ነገር አውራት ወይም ደግሞ መናገር በጽሁፍም ሊሆን ይችላል፣ መናገር አበብ መረዳት ሊሆን ይችላል። እሱን ከፈለግን ደግሞ ምን ይሆናል? ፊውቸር ይሆናል ማለት ነው። ሰው ፕሬዘንት ፓስት እና ፊውቸር አይደል? ምክንያቱም ጊዜ በሶስት ይከፈላል። የዛሬ የትናንትናና የፊውቸር አለን ማለት ነው። ሰው ቱዴይስ ፕሬዘንት፣ የስተርዴይስ ፓስት፣ ዘንድ ፊውቸር ደግሞ የወደፊት ይሆናል ማለት ነው። በእነዚህ ውስጥ ደግሞ ምን አለ ማለት ነው? በእያንዳንዳቸው በፕሬዘንት ውስጥ አለ። ለምሳሌ በፕሬዘንት ውስጥ ሲምፕል ፕሬዘንት አለ፣ ፕሬዘንት ኮንቲኒየስ አለ፣ ፕሬዘንት ፐርፌክት አለ፣ ፐርፌክት ኮንቲኒየስ አለ ማለት ነው። አራት ያላቸው ማለት ነው። ዘንድ እያንዳንዳቸው ደግሞ እንዴት ልንጠቀምባቸው እንችላለን? እንዴትስ ደግሞ ድርጊቱ ትናንትና ከሆነ የተፈጸመ ወደፊት ከሆነስ እንደገና ደግሞ ያለፈ የዛሬ ከሆነ እንዴት ልንጠቀምበት እንችላለን? ለዛሬ ደግሞ ምን እናሳያችኋለሁ ማለት ነው። ሲምፕል ፕሬዘንት እንዴት እንጠቀማለን ወይም ደግሞ አንድን ሁኔታ በሲምፕል ፕሬዘንት የምንገልጸው ምን ሲሆን ነው የሚለውን እናያለን ማለት ነው። ሲምፕል ፕሬዘንት ዲስክራይብ የሚያደርግልን ምንድን ነው? ከረንት አክሽን ሊሆን ይችላል፣ ሀቢቹዋል አክሽን ሊሆን ይችላል። ሁሌ በተደጋጋሚ ዴይ ቱ ዴይ የምናደርገው አክቲቪቲ ከሆነ በፕሬዘንት ቴንስ እንጠቀማለን ማለት ነው። ሲምፕል ፕሬዘንት ቴንስ ስንል ደግሞ ቴንስ ማለት በቨርብ እና በታይም ያለው ግንኙነት ስለሆነ ቴንስ ዲፔንድስ ኦን ዘ ቨርብ፣ ቨርብ ላይ ነው ዲፔንድ የሚሆነው ወይም ደግሞ ጊዜ ላይ ይሆናል ማለት ነው። ሰው እንደዚህ ቴንስን በምናስብበት ጊዜ ፍሮም ዚ ፓርትስ ኦፍ ስፒች ከቃል ክፍሎች ማንን ነው የምንጠቀመው? ቨርብን ይሆናል ማለት ነው። ግስን ይሆናል ምክንያቱም ድርጊት አመልካች ስለሆነ እያንዳንዱ ፓርት ኦፍ ስፒች ምን አለው? የራሱ የሆነ ፋንክሽን ስላለው ይሄ ቴንስን በምናነሳበት ጊዜ ደግሞ ጊዜ ስለሆነ ቴንስ ካልነ ሪማይንድ ዛት ዊ አር ቶኪንግ አባውት ታይም ሶ ዘ ሪሌሽንሽፕ ቢትዊን ታይም ኤንድ ቨርብ ስለሆነ ከአእምሯችን ውስጥ ምንድነው ሊኖር የሚችለው? ከፓርት ኦፍ ስፒች ቨርብ ይኖራል ማለት ነው። በቨርብ እና በጊዜ መካከል ያለውን ግንኙነት ነው ማለት ነው ቴንስ የሚነግረን። ሶ ቱ ቢጊን ዊዝ ሲምፕል ፕሬዘንት፣ በሲምፕል ፕሬዘንት ስንጀምር ሀቢቹዋል አክሽን ሊሆን ይችላል፣ አክሽን ከረንትሊ ሃፕኒንግ ሊሆን ይችላል፣ አሁን እየተፈጸመ ያለን ድርጊት ሊሆን ይችላል ማለት ነው። ሶ በሲምፕል ፕሬዘንት ውስጥ ደግሞ በፕሬዘንት ቴንስ ውስጥ ደግሞ ሲምፕል ፕሬዘንት አለ፣ ፕሬዘንት ኮንቲኒየስ አለ፣ ፕሬዘንት ፐርፌክት እና ፐርፌክት ኮንቲኒየስ ብለን አራት አለው። እያንዳንዱ አራት አለው ስላልን ማለት ነው። ሰው ሲምፕል ፕሬዘንትን እንዴት ልንጠቀምበት እንችላለን? ሉክ ፎር ኤግዛምፕል አይ ኢት ብሬክፋስት ኤቭሪ ዴይ። አይ ኢት ብሬክፋስት ኤቭሪ ዴይ ካልን ሁሌም ቁርስ በላለሁ ካልን ቨርብ ኢትን የምንጠቀመው በፕሬዘንት ፎርሙ ነው ማለት ነው። በፕሬዘንት ፎርሙ ሄር ሰብጀክቱን አይ አድርጌ አይ ኢት ብሬክፋስት ኤቭሪ ዴይ። ይሄ ሀቢቹዋል አክሽን ወይም ደግሞ ዴይ ቱ ዴይ አክቲቪቲ ላይ በሲምፕል ፕሬዘንት ስንጠቀም ማለት ነው። እንደ ሳብጀክቱ ስንወስደው ደግሞ ሺ ልንል እንችላለን፣ ሂ ልንል እንችላለን፣ ዘይ ልንል እንችላለን። ሳብጀክት እንወስዳለን፣ ፕሮላር ሲንጉላር ብለን ራሳችን እንወስዳለን ማለት ነው። ሶ ሺ ዌርስ ድሬስ ብንል ሺ ዌርስ ድሬስ ሄር ዌር የሚለውን ሲምፕል ፕሬዘንት ኤስ የጨመርንበት ሳብጀክት ቨርብ አግሪመንት ላይ ሲምፕል ፕሬዘንት ቴንስስ ኤስን ይወስዳሉ። ለማን? ለሰርድ ፐርሰን ሲንጉላር ሳብጀክት ማለት ነው። ሂ ባይስ ካር መኪና ይገዛል። አሁን ይሄ ዴይ ቱ ዴይ አክቲቪቲ ሊሆን ይችላል። ወይም ደግሞ ሲምፕል ፕሬዘንት ቴንስ ስንጠቀም ባይ ከሚለው ላይ ባይስ ብለን ኤስን የምንጨምረው ሳብጀክቱ ሲንጉላር ሳብጀክት ሰርድ ፐርሰን ስለሆነ ማለት ነው። ዘን ዘይ ጎ ቸርች፣ ዘይ ጎ ቸርች፣ ዊ ጎ ቸርች፣ ዘይ ጎ ቸርች። ጎ የሚለውን ሲምፕል ፕሬዘንት ነው የምንጠቀመው ማለት ነው። ሰው ሳብጀክት ቨርብ አግሪመንት እንዳለ ሆኖ ሲምፕል ፕሬዘንት በምንጠቀምበት ጊዜ ሳብጀክቱ ሰርድ ፐርሰን ሲንጉላር ከሆነ ኤስን እንጨምርበታለን ማለት ነው። ፎር ኤግዛምፕል ኢት ከሆነ ኤት ለማን? ለሂ እና ለሺ እና ለኢት ማለት ነው።
እያንዳንዱ ቨርብ ላይ ቨርብ ዋንን ስንጠቀም ኤስኤስ የምንጨምርባቸው ሳብጀክቶች ማን ማን ናቸው? ሂና ሺና ኢት ይሆናሉ። ሰርድ ፐርሰን ሲንጉላር ማለት ነው። እግረ መንገዳችሁን ሰብጀክት ቨርብ አግሪመንት እንድትወስዱ። ሺ ወርክስ ኢን ባንክ፣ ሺ ወርክስ ኢን ባንክ። ወርክ የሚለው ቨርብ ወርክስ ብለን ኤስጂ የጨመርንበት ለምንድን ነው? አይ ካልን አይ ወርክ ነው። ዘይ ካልን ዘይ ወርክ ነው። ዊ ወርክ ነው። ነገር ግን ሺ ኦር ሂ ካልን ደግሞ ምን ይሆናል ማለት ነው? ኤስን እንጨምርበታለን። ወርክስ የሚለው ታርጌታችን ማን ነው? ሲምፕል ፕሬዘንት ቴንስን ፎር ሃቢቹዋል አክሽን የምንጠቀምበት ይሆናል ማለት ነው። እና እንደ ሳብጀክቱ እየወሰድን ቨርብቱ ሳይሆን ቨርብ ዋንን እየተጠቀምን ሲምፕል ፕሬዘንት ሴንቴንስ እንመስርታለን ማለት ነው። ሲምፕል ፕሬዘንት ቴንስ ደግሞ የዛሬን ድርጊት ወይም ደግሞ አሁን ላይ ያለን ከቴንሶች መካከል ፕሬዘንት ቴንስን የሚገልጽልን ከሆነ ለየትኛው ሳብጀክት የትኛው ቨርብ እንጠቀማለን? ቨርብ ዋንን ነው የምንጠቀመው። ቨርብ ዋን ማለት ሲምፕል ፕሬዘንት ቴንስ ወይም ደግሞ የዛሬን ድርጊት የሚገልጽልን ነው ማለት ነው። ሶ ሲምፕል ፕሬዘንት ቴንስ በምንገልጽበት ጊዜ ሳብጀክትን እና ቨርቡን አግሪመንት መፍጠር አለብን። የትኛው ሳብጀክት ለየትኛው ቨርብ ይሆናል ወይም ደግሞ የወሰድነው ሳብጀክት የትኛውን ቨርብ ይወስዳል ብለን ደግሞ እናስቀምጣለን ማለት ነው። በዚህ ፕሬዘንት ቴንስ ውስጥ ደግሞ ሁለተኛው ማን ነው? ፕሬዘንት ኮንቲኒየስ ወይም ደግሞ ፕሮግረሲቭ ቴንስ የምንለው ነው። ፕሮግረሲቭ ስንል ሙመንት አክሽን ላይ ያለ ማለት ነው። ኢት ብለን በሰጠነው ፎር ኤግዛምፕል አይ ኤት ብሬክፋስት ኤቭሪ ዴይ፣ ቁርሴን ሁሌ እበላለሁ ካልን አይ አም ኢቲንግ ላንች ናው ራይት ናው ካልን ኦር አት ዘ ሙመንት እየበላሁ ነው፣ ምሳ እየበላሁ ነው ለማለት ምን እንጠቀማለን? ቨርብ አይ ኤንጂ እንጨምርበታለን። ፕሮግረሲቭ ስለሆነ ዊ ሃቭ ቱ አድ አይ ኤንጂ ፎርም ኦፍ ዚ ቨርብ። ኢት ነበር አይደለ? ኢቲንግ አለ። ኢቲንግ ካለ አሁን ምን እያደረግን ነው ማለት ነው? እየበላን ነው። አሁን ላይ እያደረጋችሁት ያለውን ድርጊት ለመግለጽ ፈልጋችሁ፣ ነገር ግን እንዴት ነው ብዬ የምናገረው ማለት አይቸግረንም ማለት ነው። ፎር ኤግዛምፕል ደብዳቤ እየጻፋችሁ ከሆነ አይ አም ራይቲንግ፣ እያነበባችሁ ከሆነ አይ አም ሪዲንግ፣ እያጻፋችሁ ከሆነ ጀስት ሳይድ ራይቲንግ ዘን ቴሌቪዥን እያያችሁ ከሆነ አይ አም ዋቺንግ ቴሌቪዥን ኦር አይ አም ዋቺንግ ፊልምስ ኦር ስልክ ላይ እየተጻጻፋችሁ ከሆነ አይ አም ቻቲንግ ዊዝ ሰምዋን ራይት። ሳሎን እያጸዳችሁ ከሆነ አይ አም ክሊኒንግ ኦር ሳብጀክት ስንቀይር ደግሞ ሳሎን እያጸዳች ያለች ትንሽ ሺ ኢዝ ክሊኒንግ ዘ ሩም ራይት። ምግብ እየሰራች የሆነ ሺ ኢዝ ኩኪንግ ብሬክፋስት ኦር ሺዝ ሜኪንግ ኮፊ። ሶ ሜኪንግ፣ ኩኪንግ፣ ክሊኒንግ የሚሉት ምንድን ናቸው? ጀረንድ ኦር ፕሮግረሲቭ አክሽንን ያሳዩናል ማለት ነው። አሁን ላይ እንቅስቃሴ ላይ ያለን ሺዝ ራይቲንግ ሌተር ፎር ሀር ቦይፍሬንድ፣ ለፍቅረኛዋ እየጻፈች ነው ደብዳቤ። ሶ ጀስት አት ዘ ሞመንት ራይት ናው ሺዝ ራይቲንግ፣ ሺዝ ኦን ዚ አክሽን ራይት። ሶ ጀስት ቴሌቪዥን እያያችሁ ከሆነ ጀስት ሺ ኢዝ ዋቺንግ ቲቪ ኦር ሺ ኢዝ ዋቺንግ ሙቪስ፣ ማይ ፋዘር ኢዝ ዋቺንግ ኒውስ ራይት። ዜና እያየ ነው አባቴ እያልን አክሽን ላይ ያለን ሰው እንናገርበታለን ማለት ነው። ራይት ናው አዘ ሙመንት ኦን አክሽን ነው ያ ሰው ወይም የምናወረው። ጀስት ፈተና እየወሰዱ ያሉን ተማሪዎች ክላስ ላይ ዜር አር ቴኪንግ ኤግዛም፣ ቴክ ከሚለው ላይ አይኤንጂ ስንጨምርበት ቴኪንግ ይሆናል። ስለ ስፔሊንግ ሌላ ጊዜ ደግሞ አብራራላችኋለሁ። ምክንያቱም ጀረንድ ወይም ደግሞ አይኤንጂ በምናደርግበት ጊዜ እያንዳንዱ ቨርብ ስፔሊንግ እንትን ያመጣል። either we have to add another letter or we have to remove. so የትኛውን ስፔሊንግ የሚባል ራሱ የቻለ ስላለ ስፔሊንግ ላይ ደግሞ ጀረንድ በምናደርግበት ጊዜ ምን አይነት የፊደል ለውጥ ያመጣል የሚለውን በሚቀጥለው እናያለን ማለት ነው። ሶ ፕሬዘንት ኮንቲኒየስ ቴንስ የምንጠቀመው ቱ ኤክስፕረስ አን አክሽን ራይት ናው ኦን ዘ ሙመንት ከሆነ ነው። አክሽን ላይ የሆነውን ነገር ነው የምንናገረው ማለት ነው። ላይክ they are going to church፣ ወደ ቤተክርስቲያን እየሄዱ ያሉ ሰዎችን they are going to church እንላለን ራይት። I am going to church፣ I am eating my dinner፣ ራት እየበላሁ ነው። አሁን ያለን ነገር ነው። I am drinking wine፣ ወይን እየጠጣሁ ነው። I am drinking water or I am buying something in the shop፣ ሱቅ ውስጥ የሆነ ነገር እየገዛሁ ነው ያልን ድርጊታችንን አሁኑኑ እያከናወን ነው ያለውን ነገር እንገልጽበታለን ማለት ነው። ያ ምንድን ነው? ፕሬዘንት ኮንቲኒየስ ኦር ፕሮግረሲቭ ቴንስ። ፕሮግረሲቭ ነው፣ እንቅስቃሴ ላይ ነው ያለ ነው ማለት ነው። ሶ ከሲምፕል ፕሬዘንት ላይ ካየናቸው፣ ሀቢቹዋል አክሽንስ ላይ ካየናቸው ኦር ዴይ ቱ ዴይ አክቲቪቲ ላይ ካየናቸው ላይ ምን እንጨምራለን ማለት ነው? ፕሮግረሲቭ ስለሆነ ከቨርቡ ላይ አይኤንጂ ፎርም እንጨምርበታለን ማለት ነው። አይኤንጂ ስንጨምር ደግሞ ስፔሊንግ አለው። እሱን ሌላ ቀን ደግሞ ስፔሊንግ ራሱን የቻለ ስለሆነ እናያለን ማለት ነው። አሁን ላይ ያለን ድርጊት እናቴ ልብስ እያጠበች ነው፣ እናቴ ቡና እያፈላች ነው፣ ጀስት ቴሌቪዥን እያየች ነው ስንል ከቨርቡ ላይ አይኤንጂ እንጨምርበታለን ማለት ነው። ሺ ኢዝ ሜኪንግ ኮፊ
right? She's preparing lunch or dinner, we can say. she's washing clothes እያልን አይኤንጂ እየጨመርን እናያለን ማለት ነው። ስለዚህ ምንድን ነው የምንጠቀምበት? አሁን ላይ ያለን ድርጊት ለመግለጽ እንጠቀምበታለን። ፕሮግረሲቭ ስላለ አን አክሽን ዊች ኢዝ ፐርፎርሚንግ ራይት ነው፣ አሁኑኑ እየሰራ ነው ያለ ነው ማለት ነው። ፕሬዘንት ፐርፌክት የምንለው ደግሞ ጀስት ሲምፕል ከፕሬዘንት ቴንስ አልወጣንም። ዘንድ ፕሬዘንት ፐርፌክት ቴንስ። ፕሬዘንት ፐርፌክት ደግሞ የሆነ ድርጊት አድርገን ጨርሰን ወይም ደግሞ ሰርተን ጨርሰ ነው ያንን ነገር ኦልሬዲ ስላለቀው ነገር የምንገልጽበት ነው የሚሆነው። ፎር ኤግዛምፕል የቤት ስራህን ሰራህ ጨረስክ ሲባል የስ አይ ሃቭ ፊኒሽድ ማይ ሆምወርክ። አይ ሃቭ ፊኒሽድ ምንድን ነው ማለት ነው? አይ ሃቭ ፊኒሽድ ማይ ሆምወርክ ኦልሬዲ የቤት ስራውን ሰርቶ ጨርሶ አጠናቋል ማለት ነው። የጨረሰበትን ሰዓት ወይም ምንም አይገልጽም፣ ነገር ግን ጨርሷል። ያን ግን ፕሬዘንት ላይ ነው፣ አሁን ጨርሷል። ጀስት ሳብጀክት ፕላስ ሃቭ ኦር ሃዝ ፕላስ ቨርብ ስሪን እንጠቀማለን ማለት ነው። ኢቭን ኢፍ ኢት ኢዝ ቨርብ ስሪ ዊ አር ቶኪንግ አባውት ዘ ፕሬዘንት አክሽን ራይት። አን አክሽን ፊኒሽድ ኢን ዘ ሙመንት አሁን ላይ ያለቀን ስራ የምንገልጽበት ነው ማለት ነው። ሶ ቨርብ ስሪን እንጠቀማለን። ሃቭ እና ሃዝ ደግሞ ግራማቲካሊ ከሳብጀክት ቀጥሎ ይገባሉ። ሳብጀክት ፕላስ ሃቭ ኦር ሃዝ። ሃዝን የምንጠቀመው ለሲንጉላር ሳብጀክት ነው። ሃቭን ደግሞ ሳብጀክቱ አይ እና ዊ ዩ ዘይ ሲሆን እንጠቀማለን። ዘን ሃቭን እናስከትላለን። ሳብጀክቱ ሺ ኦር ሂ ኦር ኢት ከሆነ ደግሞ ሃዝ ፕላስ ቨርብ ስሪ እናስቀምጣለን ማለት ነው። አዝ ኤግዛምፕል ሺ ሃዝ ትራቨልድ ቱ ጃፓን፣ ወደ ጃፓን ሄዳለች። ሺ ሃዝ ትራቨልድ ቱ ጃፓን። ዘን አይ ሃቭ ፊኒሽድ ማይ ሆምወርክ። ሺ ሃዝ ፊኒሽድ ማይ ሆምወርክ። ሺ ሃዝ ፕሪፔርድ ላንች። ሺ ሃዝ ሜድ ኮፊ ኮፊ። ሶ ፕሬዘንት ፐርፌክት ቴንስ ላይ አክሽን ጨርሰን የሆነ ነገር ጨርሰን ያንን ድርጊት የጨረስነውን በዛ ታይም ውስጥ ያለውን እናስቀምጣለን ማለት ነው። ስለዚህ ምን እንጠቀማለን? ሳብጀክቱ ሺ ኦር ሂ ኦር ኢት ከሆነ ፕላስ ሃዝ የሚለውን ኦክሲላሪ ቨርብ ፕላስ ቨርብ ስሪ እንጠቀማለን ማለት ነው። ሳብጀክቱ ደግሞ ዊ ኦር ዘይ ኦር አይ ከሆነ ፕላስ ሃቭ ኦክሲላሪ ቨርብ ዘን ቨርብ ስሪ ተጠቅመን ፕሬዘንት ፐርፌክት ቴንስ እንሰራለን ማለት ነው። ፕሬዘንት ፐርፌክት ኮንቲኒየስ ሲሆን ደግሞ በፕሬዘንት ቴንስ ውስጥ ሆኖ ደግሞ ፕሬዘንት ፐርፌክት ኮንቲኒየስ አለ። ይሄን ደግሞ የምንጠቀመው ምንድነው? አን አክሽን ስታርተድ ቢፎር በት ስቲል ኮንቲኒዊንግ፣ እስካሁን ድረስ እየሰራ ነው ያለን ነገር የጀመረ ነው፣ ነገር ግን እስካሁን እየሰራን ያለነውን ነገር እንናገርበታለን ማለት ነው። ፎር ኤግዛምፕል ከጧት ጀምሮ እግር ኳስ ወይም ደግሞ ከጧት ጀምሮ ኳስ እየተጫወተ ያለ ልጅ ምን ብለን ልንገልጸው እንችላለን ማለት ነው? ሂ ሃዝ ቢን ፕሌይንግ ፉትቦል ሲንስ ሞርኒንግ፣ ከጧት ጀምሮ እስካሁን። ሰው ሃዝ ቢን ፕሌይንግ፣ ሃዝ ፕላስ ቢን ፕላስ አይኤንጂ ኮንቲኒየስ ስለሆነ እንደ ቅድሙ እንደ ፕሬዘንት ኮንቲኒየስ ምን እንጠቀማለን? ፕሮግረሲቭ ቨርብ እንጠቀማለን ማለት ነው። ሳብጀክት ፕላስ ሃዝ ፕላስ ቢን ፕላስ ቨርብ አይኤንጂ እንጠቀማለን ማለት ነው። ወይም ደግሞ ሳብጀክቱ ፕሉራል ከሆነ ሳብጀክት ፕላስ ሃቭ ፕላስ ቢን ፕላስ ጀረንድ ፕሮግረሲቭ ቨርብ እንጠቀማለን ማለት ነው። ስለዚህ ፕሬዘንት ፐርፌክት ኮንቲኒየስ የሆነ ድርጊት በፊት ጀምሮ እስካሁን ድረስ አሁንም እያከናወን ነው ከሆነ ምን እንጠቀማለን? ፕሬዘንት ፐርፌክት ኮንቲኒየስን እንጠቀማለን ማለት ነው። ፎር ኤግዛምፕል ከቀደም ጀምረን ወይም ደግሞ አፍተርኑን ወይም ደግሞ ምንድነው የሰዓት አለ አይደለ? ሰዓት መንቆጥ ሞርኒንግ፣ አፍተርኑን፣ ኢቭኒንግ የምንላቸው ጀምረን ስራውን እስካሁን ግን እየሰራ ነው ከሆነ ፎር ኤግዛምፕል እያጠናች ያለች ልጅ ከቀደም ጀምራ እያጠናች እስካሁን ድረስ ያለች ልጅ ለመግለጽ ምን እንጠቀማለን ማለት ነው? ሺ ሃዝ ቢን ስተዲንግ ሲንስ 9፣ ከ9 ሰዓት ጀምራ እያጠናች ነው ብለን እንገልጻለን ማለት ነው። እነዚህን በእንግሊዝኛ ቋንቋ ውስጥ 12 ቴንስስ አሉ ብለናል። ቴንስ በግስና ወይም ደግሞ በቨርብና በጊዜ መካከል ያለ ግንኙነት ነው። ሪሌሽንሽፕ ቢትዊን ቨርብ ኤንድ ታይም ነው የሚለው ቴንስ እንዘን። ጊዜ ደግሞ በስንት ይከፈላል? በ3 ይከፈላል። ትናንትና፣ ዛሬና ፊውቸር ወደፊት ያለው ማለት ነው። ሰው እነዚህን የትናንትናን የዛሬንና የነገን የወደፊትን የምንገልጽበት ጊዜ አገላለጽ ማለት ነው ቴንስ የምንለው። በእነዚህ በሶስቱ ጊዜያት ውስጥ ደግሞ በሶስቱ ቴንስ ውስጥ ደግሞ አራት ስላለ we have 12 tenses in English language 12 አለ ማለት ነው። ከ12 ውስጥ ደግሞ አሁን ፕሬዘንትን ወስደን ፕሬዘንት ቴንስን ወስደን በፕሬዘንት ውስጥ 4 ስላለ አራቱን እንዴት እንጠቀማለን የሚለው ነው ፕሬዘንት ያደረኩት። ሌሎቹንም 12ቱንም በእያንዳንዳቸው ውስጥ ያለውን
ዲቴል ፕሬዘንት እንዳደርግላችሁ ሰብስክራይብ አድርጉ፣ ኮመንት ጻፉ፣ ላይክ አድርጉ። ሁሌም እንዲደርሳችሁ ደግሞ ሰብስክራይብ አድርጉትና ኖቲፊኬሽን ይደርሳችኋል። ታንክ ዩ ቬሪ ማች